ጌም እየተጫወተች ነው። ስለዚህ ሰው ሁሉ ምንድነው ከሷ እየሸሸ ነው፣ ከሀቢባ እየሸሸ ነው። ገባ? ሰው ሁሉ እየሸሻት ነው። ይባስ ብላ ከሰው መደበቅ ፈርታ ማክስ አርግታ እየመጣች ነው። እስቲ እንግዲህ አስቡ፣ ከሰው ከሌብነቷ ጥግ በህግ እንዳትያዝ ማለት ነው። በህግ እንዳትያዝ ኮፍያ አድርጋ መነጽር አድርጋ ህግ እየፈለጋት እንደሆነ አውቃለች። አሁን ሀቢባ በዚህ ሰዓት ላይ ለምን ብዙሃኑ ተነስቶባታል። ይሄን ሁሉ ወንጀል እየሰራች አላንስ ብሎ ግለሰብ ተበድሏል ብላ የመጣችበት መንገድ እዚህ ዱባይ ላይ ይህንን ሆቴል ስም ለማስጠፋትና ለማዘጋት ብቻና ብቻ ነው። አንደኛ። ሁለተኛ ደግሞ የሳራ እጅ እንዳለበት በቀጥታ የሚያሳየው ምን መሰለህ? አንደኛ ጆከርን ለማመስገን ሮጠች። ሁለተኛ የቤተሰቦቿን ፎቶ ዘቅዝቆ ያልሰደቡትን የቤተሰቦችን ፎቶ ዘቅዝቆ ሰድቧል። ይሰደባ። ይቺ ልጅ ተበድያለሁ፣ 4 ዓመት ሙሉ ተደብድቤያለሁ፣ 4 ዓመት ሙሉ ስልክ ተከልክያለሁ ብላ ስታለት የእሷ ክብርና የእሷ ቤተሰብ ለምን አሳሰባት? ለምን አሳሰባት? የሆቴሎች ማውቀው አንድ ቆይ ጌች አሁን ወጥቼ ነበረ አየሁት። የቴስት ኦፍ ኢትዮጵያ የሚባለው እሱ ከሆነ የእሱን ብራንድ ሌላ ሀገር ላይ ማይጠቀሙት ከሆነ አንተ ዓለምን የተቆጣጠረ ሬስቶራንት ነው። ኢትዮጵያን በጣም ፕሮሞት ያደረገ እንትን ነው። እርግጠኛ ነኝ ሆን ብለው ይሆናል እንትን ያደረጉት። ምናልባት መረጃ ይዘው እነዚህ ኮሚቴዎች፣ እነዚህ የእርዳታ ኮሚቴዎች አንድ ቆይ ተረጋጊ። እኛ አሁን እንፈልገው ቴስት ኦፍ ኢትዮጵያ የሚሆን ያችኛውም ትሆን ፍትህ ነው አይደለም እንጠይቀው። ገባ? የአንዱን ፍትህ ስንጠይቅ የአንዱን መብት መንፈግ አንፈልግም። ስለዚህ እነዚህ ቴስት ኦፍ ኢትዮጵያ የሚባሉት ካሉ አሁን እየሰሙ ከሆነ መጥተው የተደረገባቸውን ነገር ቢናገሩ ጥሩ ነው። ቀላል አይደለም ገበያቸው እንዲበላሽ። እንትን በእርግጥ የሚበላሽም ጉድ አይደለም። አንተ የሌለበት ሀገር የለም። ይሄ ቴስት ኦፍ ኢትዮጵያ ሌላ ቦታም በጣም ዓለም ተቆጣጥሮታል ነው ወይስ? ለማንኛውም ገብታችሁ ጉግል አድርጋችሁት በጣም ከባድ ኢቨንቱን ላይ ያዘጋጃሉ ምናምን ትልቅ እንትን መሰለኝ ድርጅት መሰለኝ። እና ገንዘቧን የልጅቷን ከወሰዱ በአግባቡ እንዲሰጧት መጠየቅ ያለብን እንጠይቃለን። ዛሬ ግን የተደረገው ነገር ሰዎቹ በሌሉበት ሄደው ቀርጸውን ብለው ይሄ ሰውዬ ራሱ ኢትዮጵያ ሆኖ ያደረገው ነገር ከባድ ወንጀል የሰሩት ይሄ ቲም ማለት ነው። እና ሆን ብለው የተቀነባበረ ነገር ይመስለኛል እያደረጉ ያሉት። ግን ልጅቷ ደግሞ ያው ከተበደለች እና እንዳለችው ሽምግልና የተያዘ ነገር ጥሳን ሄደችው። በነገሮች ላይ አብሳላት ስትናገር አንዷ ሴትዮ ያስተዋወቀቻት ከኔ ጋር ከተነጋገርሽ 3 ቀንሽ ነው እንጨርሳለን ተባብለን ነበር ስትላት ነበር። ጭራሽ ኢትዮጵያ ያለችዋን ሴትዮ አስፈራርተው ምናምን ከሰልፍ ነው ያለቻቸው። ገባሽ? እና በጣም የሚገርሙ ናቸው። ወይስ ጭንቅላታችሁን ግን አሰሩት ዝም ብላችሁ። እውነት በተንኮል ከሆነ ደግሞ በጣም ከባድ ነው የሚሆነው ነገር። በጣም ያሳዝናላችሁ። ጥያቄ አለኝ ለእናንተ እኔ ስለሚጣሉ ምንድን ነው የኢትዮጵያ ሕዝብ እንደዚህ ባህል ሆነ? እኔ እኮ ሰለቸኝ እኮ አልገባኝም። ሌላ ሰው ይክፈት። ምንድን ነው ግራ የሚያጋባ ኤቭሪ ታይም 7 ዓመት ምንድን ነው በዚህ ደረጃ? እውነት አይወዱም እኮ እውነት እኔ ብቻ ነው እውነት ተናጋሪ። በቃ ሆነ ከሀሰት ጋር ምናምን እንትን ድህነታቸውን ለማሸነፍ ከሀሰት ጋር ከሰይጣን ጋር ምናምን የሚኖሩት ሰዎች ናቸው። እና እውነት አይወዱም። በአብዛኛው የኢትዮጵያ ሕዝብ እውነት አላርጅኩ ነው፣ ያሳክከዋል። እውነት የሚባል ነገር አይወዱም። ድራማ ለምደዋሉ። የኢትዮጵያ ሕዝብ ድራማ ለምዷል። ይጎዳል። አንተ እኮ ድራማ አትሰራም። ገባ? እነሱ ፊልም ነው በቃ የሚመስላቸው፣ ግን ገንዘብ እየተጭበረበሩ ነው። እኔ እኮ አሜን ጀስት በአይናችን እያየን በጆሯቸው እየሰሙ ኢየሱስ ስም ይሄ አጋጣሚ ይለኛል። ጋይስ ምንድን ነው ነገሩ? ሙናችሁ ነው ጋይስ። አሁን አረጋይ ምንድን ነው? የሆነ ድራማ እንስራ። ይሁዳ በእኔ እኮ ጥያቄ ያልተመለሰልኝም ከህግም አንግል ሮሜት አለች አብስላት። ችግሩ ደግሞ ይላችሁ ትከፋፈሉና ለእውነት እንቆማለን ይሉና እኔ አታውቀኝም። ይሁዳ እኔ የእናቴ ልጅም ቢሆን ከእውነት ጎን ቆማለሁ። ሮሚን ጥሯት። ነገ ደግሞ አልጠራችሁትም። ሮሚን ጥሯት። ግቡ ፔን ያደረገኝ ፓርት ምን እንደሆነ ታውቃለህ? አንተ ጀስትስ እየጠየክ ለራስህ የሌላውን ሰው መብት ደፍጥጠህ አይደለም ጀስትስ የምጠይቀው። ተረዳኸኝ አይደለ? ጀስትስ ስጠየቅ ለዚች ልጅ
መብት ስትጠይቅ ኮንትራት ተፈራርማ ሄደችው። እሷም እኮ ከኢትዮጵያ ነው ተፈራርማ ሄደችው። ለምን 10 ሳንቲም አይሆንም ማለት ነው አይደል እንዴ? ሺዛግሪ ውዳት መ እና እንዴት ነው እኛ የምንታገለው? 20 ሺህ ሰው እዛ ይዘው እኛ እዚህ ጋር እውነት ይዘን ሰው ሁሉ አይፈልግም። በጣም ድራማውን ወዶታል፣ ተመችቶታል። ሰው እኮ በጣም ተመችቶታል፣ ደብሮታል። ድራማ አሁን እዚህ አሳዘነች። የሚመክራት የለም። አንተ በዚህ ደረጃ እቺ እኮ ሀብታም ሆነች እንጂ እኮ እንትን አይደለም። ይወዳል 25 ዓመት እዛ ማዳም ሰራጭ እውቀት ያላት ስልኳን ላኩልኝ። እግዚአብሔር ምክር ያስፈልጋታል። ቢኮዝ ሳስበው አይ ዶንት ቲንክ ሺ ነው እያደረገች ያለችው ነገር እየተረዳችው አይደለም። ምን እንዳች ታውቃለህ? ልጆቼን ሰደቡብኝ፣ ምን ሰደቡብኝ ያለችና በጣም ጆከርን አመስጉንልኝ አላለችም። ልጆች ዘቅዝቆ የሚሳደበው ሰውዬ ማለት ነው። አንድ ነገር መለስልኝ። ሀቢባ ቤት ከመቼ ጀምሮ ነው ባለቤቱ በሌለበት በተወካይ ውይይት የሚደረገው? እንዴት የዚህ ሬስቶራንት ላይ የተበዳይ ልጅን በተወካይ በመሲ አማካኝነት ያሁላ ኮንቨርሴሽን እና ያሁላ ይቅርታ ሊደረግ ቻለ? ይሁዳ እንደን ልጅቷ ተቀናብራ እንዴት ልትመጣ ቻለች? አብሳላት እሱ ጋር እኔ መልስ ልስጥሽ። ይኸውልሽ ጌች መጀመሪያ ነግረሃል ያልኩህን ነገር ልንገርህ። ይቺ ልጅ ከኢትዮጵያ ውል ሰፈራርማ ነው የመጣችው። በ10 ሺህ ብር ልትሰራ አይደለ ሬስቶራንት ውስጥ። የሀቢባ ቤት ህግ አለ። ባለቤቱ በሌለበት ለምሳሌ እከሌ ተበዳይ ነው ምናምን ብለሽ አንቺ በውክልና እሷ ቤት ቁጭ ብለሽ ማውራት አትችይማ። እሷ ጋር ልደርስ የሀቢባን ቤት ታዩ የሀቢባን ቤት ሊደርስልሽ እኮ ነው። ልጅቷን ፈልገው ያመጧት እና ሀቢባ ናቸው። ለምን በይኝ። ሬስቶራንቱን ለማጥቃት ሬስቶራንቱ ስሙ ለማጥፋት ልጅቷን ከኢትዮጵያ ፈልገዋት እሷ በ10 ሺህ ብር ስትሰራ ቆይታለች የሚል ኢንፎርሜሽን ደርሷቸው ገባሽ? በ10 ሺህ ብር ለምን ሰራች? እስካሁን ድረስ 4 ዓመት ሙሉ ስትሰራ የት ነበሩ? ስልክ ተከልክላ ከሆነ ኢትዮጵያ ቀጥታ እየደወለች አልነበረም ወይ? ልጅቷ ለምን ኢትዮጵያ አልከሰሰችም? ይኸውልሽ ለምንስ ልጅቷ ከሀቢባ ጋር መምጣት ፈለገች? ለምን ክስ ቦታ አልሄደችም? ለምን አልከሰሰችም በህግ? ቆይ ፒኤችኤል ይሄ ሁሉ ጥያቄ ህዝቡ የሚገባው መስሎሽ ነው? ለዚህ ህዝብ እኮ ትንሽ ነው መናገር ነው እኮ ይሄ ሀቢባ። አንቺ ይሄ ሁሉ ጥያቄ ማጠይቅ ይሄ ሁሉ ጥያቄ ከጠየቅሽው ነቅሎ ይወጣል እንዳለ ህዝቡ ማለት ነው። ጥያቄ አጠይቃቸው። ለዚህ ህዝብ ሁለት ጥያቄ ራሱ ይበዛሉ። ስሚ ቆይ አንዴ ለዚህ ህዝብ ጨምቀን ሁለት ጥያቄ ነው የምንጠይቀው። አንደኛ የምንጠይቀው ጥያቄ አቡዳቢ ላይ ያለ ታዋቂ ሬስቶራንት ተብሎ ዱባይ ላይ ያለ አልሀበሻ ምን አገባው? አንደኛ ጥያቄ ማለት ነው። ሁለተኛ ደግሞ ኤመሬትስ ውስጥ በኢትዮጵያ ገንዘብ ከፍሎ ማሰራት ይቻላል ወይ? ህግ አማካሪዎች ወይ ደግሞ ህግ ባለሙያዎች ከህግ አንጻር ምን ትላላችሁ ተብሎ መጠየቅና ለውይይት የቀረበ እንጂ ለክስ ራሱ እኮ የቀረበ አይደለም። መጀመሪያ ነገሩ ራሱ ገባሽ አይደለ? ስለዚህ ይሄንን ጉዳይ በስነ ስርዓት ማብራራት ሲቻል መሲ የምትባለውን ያችኛዋን መሲ ጉራጌዋን አጥፍቶ አስፈራርቶ አስገድዶ አልሀበሻ ጉዳዩ ባሌለበት ባልተጠራበት ስሙ ጣልቃ እንዲገባ ተደርጎ ሳራን አምጥቶ ይህን ሁሉ ጉድ መፍጠር የተቀነባበረ ሴራ መሆኑን አይደለም እኛ ንጉስ ኢዮዳብ ቤት ያለ ነው ቀርቶ በንጉስ ኢዮዳብ ምክር ብቻ ትላልቅ ደረጃ የደረሱ ሰዎች እንኳን ይረዱታል። ስለዚህ ሰማለህ የምሬን እኮ ነው። ባይዘው በቃ እኔ ሳራን ጥሩልኝ። እኔ ሳራን ብቻ ማናገር ነው የምፈልገው። ሳራን ልረዳት እፈልጋለሁ። በጣም ከበዋታል። እኔ ለመሰለህ ጌች በዚህ ደረጃ ብር ያለው ሰው there is no way በቃ አማካሪ የላትም። ወንጀል እያስረጋ ሳራ ግን ወደ ኢኮኖሚ ብላችሁ ቆይ ምንድን ነው ራውል እኔን በደንብ ከነ ማስረጃ ቪዲዮ አዋራው አለቅ አለ ስርንቅ ነው የሚያደርጉ ደግሞ ይገባል። ይሄ ራሱ ተጅሪ የሚባለው አጽፎ እንዴት ነው የሚደረገው? ይሄ ተጅሪ የሚባለው ስለዚህ ሄዶ ለመስራት እንደዚህ ለአራት ለሶስት ወር ነው የሚጽፉ። የሶስት ወር አለ፣ የስድስት ወር ተቀባዩም አቀባዩም ከዛ ስትሄድ 3 ወር ነው የተፈቀደልኝ። እዚህ ነው የምትሰራው፣ ግን እዛ ደግሞ በትርፍ ሰዓቷ ነው የምትሰራው። በትርፍ ሰዓቷ ነው የምትሰራው። የሚቀበለውም ሰው አሁን የምትሰራበትም ሸሪካ ይፈርማል፣ ይልካል፣ ኢሜል ይልክልሃል ወደ አንተ። ልክ እንደ ኢቃማ እንደምታውል ወደ እኛ ኢቃማ ይልካል። አዎ ፈቅጃለሁ ብዬ ኦኬ አደረግልሃል።
እኔ ያልጠየቁ ለምንድን ነው በአንተ ሩክሳ የምትወስዳቸው ነገሮች እንደዚህ ያንተ አስቸጋሪ ነው። ሀብታም ባለፈው ያዟቸው አሜሪካ ያው ባል ያላት አሜሪካው ደግሞ ወጥቶ ልጅ ያላት በአሜሪካ የወለደች አሁን እሷ አልኩኝ አለች። እሷ እኔ ገና አዲስ ነኝና ቢዝነስ ካርድ ልበትን የመጣሁት አልኳቸው አለች። በሌላ ሰው ነው የወጣችው፣ በራሷ አይደለም። እነዚያ ሲያፋጥጧቸው በማን የመጣችው በማን ሲያፋጥጧቸው ሌሎቹ ከባቸው በእሷ ነው የመጣ ነው ምናምን ብለዋል። እሷ ደግሞ ሲጤፋት ቀጥታ ወደ መሰፈሪያ እኮ ነው እሷ ጠየቁኝ አለች። ሲጠይቁኝ እኔ ገና ስራ አልጀመርኩም፣ ሸሪካው ገና አልጀመረም እና ወረቀት ቢዝነስ ካለበት ነው የመጣሁት ይሄ የቢዝነስ ካርድ እንዳነበር አሁንም አሳይቻቸው አንድ ስለሆነ ለቀባል መኪና ውስጥ ከገባች በኋላ እንድታፈጥናቸው ነው አለች። መኪና ውስጥ ከገባች ማን ነው የመጣችው? አይደለም በሌላ ሰው ነው የመጣው። እነሱ ናቸው ወደ ፖሊሱ ነው በሸሪካ በሷ ሸሪካ ላይ መጣ ነው። ሸሪካ ሌላ ያለው የለም ያለው አሁን ጀምብራ እኔ ጋር ስደውል እኔ ሰውዬው ጋር ደውል አልኳት። ሰውዬው ጋር ደወል ስደውል አልመለሰልኝም። በኋላ እሷ ለቀዋት መጣኝ። ኧረ ተጠንቀቅ አለ። ሌላ ስንት መከራ እዚህ እየተሰቃየተ እንደገና እኔ አንድ ሰው አሁን የጠየቁ ለምንድን ነው አሁን እኔ ተጅሪብ ላት ጽፎ እኔ አሁን እኮ ችግሩ ለአንተ ሩክሳም ነው አንድ ላይ ነው የሚዘው። አሁን እኔ እናንተ የጠየቁ ለምንድን ነው ወደዛ ጠለብ ሲኖረኝ ተጅሪብ ብሎ ያጽፉ የለ ሲያጽፉ በእኔ ሸሪካ ስም መዋፈቅ እንዲያደርጉ ያደርጋል አያደርጉም? ያ ለማረጋገጥ ይቻላል። ያ እኔ ጋር ካደረጉ ተጠያቂ ትሆናለህ። ምንም አሁን ለምን መሰለህ የአራት ሰዓት አንተ ጋር እንደሚሰሩ ሙሉ ሰዓታቸውን የኔ ልጆች መውሰድ ብትፈልግ 4 ሰዓት እዚህ 8 ሰዓት ይሰራሉ፣ 4 ሰዓት ደግሞ ውጭ ይሰራሉ። አንተ ትልክልኛለህ። አዎ ኢቃማ አታሰራም አለ ፕሪንት ታደርገዋለህ። ለዛ ነው ለካ ይለቀቋል እንጂ እሷንም ሊይዙብኝ ነበር ማለት ነው። እና ተጠንቀቅ። ለምን አሁን እንደ በፊቱ አይደለም፣ ተበላሽቷል። ሁሉም ነገር መጣው ሻሊ ሽንት ቤት ሊያራብን ነበር። በእናትሽ ለምን አጠፋሽ? ወይኔ እባካችሁን ስትገቡ እባካችሁን አልሀበሻ ስላለ ከዛ መስሎን ነው እኛ ጀስትን ኬስ አልሀበሻ ሬስቶራንት ይላል የክቱ ሚዩት አርገነዋል። ምክንያቱም እንዴ ቢያር እግዚአብሔር ምን አድርጌ ነው እውነት በጣም እኔ ግን ሳስበው እግዚአብሔር እየተበቀልከኝ ነው። ያጠፋው ጥፋትም አለ፣ የሆነ የበደልኩት በደልም አለ። ከኦርቶዶክስ ተዋህዶ ወደ ጴንጤ ወደ ፕስታ መሄድ የለብኝም። ወደ ኦርቶዶክስ መመለስ አለብኝ። ይህ መናፍቅ ሃይማኖት ከገባው በኋላ የህዝብ መጫወቻ ሆኛለሁ። ሌላ ፖይንት የለም። እዚህ ቁጭ ብዬ በቃ ብናገር እውነቱን ባሳይ እንዳልሰማ። ስለዚህ በቃ ቅድስት ድንግል ማርያም ቅድስት አርሴማ ይቅር በይ ልመለስ። እንዴ በጣም የሚገርም እኮ ነው ጋይስ። ይህማ በቃ ላይ እኔ በቃ ሳስበው ወይ እኔ አላቆም ወይ እኔ አላርፍ። በእኔ ምክንያት እናንተንም አላሳርፋችሁ። እኔ ጋር የምትታገሉ ግለሰቦች ለምን ግን ዜግነታችን ለምን አንለውጥም ግን ጋይስ? ለምን የራሳችን ብሔር ክሬት አድርገን የሚቀበለን እኮ አጣን፣ የሚቀበለን አጣን። ኢትዮጵያዊ በአረብ እኮ አንድ አባባል አለ። አንድ አበሻና ነዳፊ ቀድመ ካገኘ አበሻ ቤትን ክፈት ብለሽ አታርፊም። አውሪ፣ በደንብ ተናገሪ። በቃኝ በእናትህ በቃኝ ብሎ ነገር የለም። ከፈለጉ ለምን ይህ የአንቺ ህዝብ ነው። ኖ ኧረ እባክህ የአንቺ ህዝብ ነው። የህዊ ስትመራው የነበረ ህዝብ ነው። እኔ ምን አገባል? ሰማል አየሻታለ። ሰማል እኮ ቆይ ተልከሽብኝ እንደሆነ ደርሸብሻለሁ። ሰሞኑን ሰማል ብታያት ህዊ ግዳያት አታወራም። ጓል ሰገልኛ ድምጿን አፈቅን። ቢላ በዛባት። የጓል ሰገል ድምፅ ናፈቀን። የእውነት ታጋያችን ድምፅሽ ናፍቆናል።
ሰማህን ፓስሞ ገዛለሁ እጅ ሰማህ። ይሄ አሁኑማ የሆነ ቻካሌት ካፌ እኔ በቃ እኔ ሳራ እኔ አሁን ጌታ ምስክሬ ነው። ሳራን እኔ ሳራን መርዳት እፈልጋለሁ። በቃ ምክንያቱም እኔ አውቃለሁ አንተን አትፈልግም። እሷ የሚያማክሯት በጣም የተማሩ የተማሩ የላትም። ስሚ ሳራ 22 ዓመት የማዳም ቅመም ሰርታ ተምራ ምናምን ያመጣችው አይደለም። ያስታውቃል። ላይ ብዙ ለፍታ ጥራ በንትናላ ግን በቃ ኢቨን እኮ በእርዳታ በኩል እኮ እንዴት እንደሚበሏት አስበሻል? እርዳታ በኩል አሁን እሷ ሳራ መርዳት ከፈለገች ሺዝ ቢዝነስ ውመን ዳይሬክትሊ መርዳት ያለባት በህጋዊ ነው አይደል እንዴ? ምክንያቱም አላውቅም ምን ያሁን ለምን ታክስ ብሬክ ታክስ ምናምን አለ ጥያቄ ማለት ነው። ይሄ ቅልቦች የበጎ አድራጎት ድርጅት ምንድን ነው? በጎ አንቺ ተስፋዬ እኮ ነው። ተስፋዬ አደርጌን አታውቂውም እንዴ? ላስረዳት አንድ ደቂቃ ተስፋዬ አደርጌ ማለት ነው በጣም ጀለሴ ይኸውልሽ፣ በጣም ጀለሴ ቲክቶክ ስመጣ እኔ ነኝ ያመጣሁት። በቃ እኔ ነኝ ያፈመስኩት ማለት ትችላለሽ። እና ብራንድ አምባሳደሩ ደግሞ ማቲ የሚባለው ልጅ ቤቱ ገብተህ እስኪ ፈልገው ይሄን ሬስቶራንት እንየው እስኪ እንዴት ነው ያስታወቀው? ማቲ አሪፍ ልጅ ነው። ጉራጌው በጣም አሪፍ ልጅ ነው። ማቲ አሪፍ ልጅ ነው። ኢትዮጵያዊነትን ይኸውልሽ፣ ኢትዮጵያዊነትን የሚያንጸባርቅ እንጠይቀዋ ስለዛ ሬስቶራንት። ለምን አንተ ማቲም እኮ ዱባይ ላይ አሁን በጣም ፕሮሞተር ነው። እሱንም ለመጣል እኮ ይሆናል። እሱ እንኳ ዲዘርቭድ አንቺ ቂጡን እንደዛ አንቀጥቅጦ ለ4 ዓመት ሳይቀቱ ላይ ትንሽ የሚልበት እግዚአብሔር ጊፍተሩ ነበርኩኝ እኔ ሶሻል ሚዲያ ላይ ማቲ ሲሉ አላስገባም አሉ። ባለፈ ማቲ ላይ ግቡ ብለውበት ነበረ። ምን ተፈጥሮ ነው? በቃ አሁን ማቲ የሚባለው ልጅ አስተዋውቀዋል አሉ ይሄን ሬስቶራንት። ጋይስ ማቴዎስ እኔ ማቲ ማለት የኔ ጀለሴ ነው። ጥራው ማቲ በጣም ግን ልጁ ምንድነው እኔ ሁል ጊዜ በጣም እንደሱ ስለተስፋዬ በጣም የሚገርመኝ ነገር ተወልዶ አድጎ 27 ዓመት ሙሉ አምባሳደራችን የነበረ ሰውዬ ከዛ ይሄ መንግስት ሲመጣ ተስፋዬ ጭቶ ኦሮሞ ነኝ አለ። ጋይስ አምባሳደራችሁ እንዴት ነው? ጋይስ እየመጣ ነው። ትንሽ ነው የቀረው። ኧረ እባክህ 2 ቀን ሰርተህ ነው እንዳንተ ደግሞ ተንጋጣ እየሆነ ነው። እዮዳብ የምር ማተኛ ሴቶቹ በጣም ነው የምታስጠሉት። ከሀይባ ምናውም አደርስም ቆሻሻ እኔ ህዊ ግን በጣም ይኸውልሽ፣ ህዊ መቻል አለ እኛ ልናገለግል ሚውት አድርጉ ሌሎቻችሁ ሚውት አድርጉ። እንደዚህ አይነት ሰው ሲመጣ ብቻ እህቴ ኪዩት እየቀጥ ይናል መብቷ ነው። እሷ እኮ ስለምትወዳት እኮ ነው። አሁን እኮ እሷ እኛን ስለምጠል ማን ያስወጣት? እኔ ግን ጌጅ እነዚህ ሰዎች ግን በጣም እኔ እናንተን ሰብስቤ ዋትሳፕ ሁላችሁን ፈልጋችሁ አይደለንም ትሬን ማድረግ ራሷ ጌታ ጥብስ እስኪ ዝም በሉ። ቆይ አንዳንዴ ይኸውልሽ እኔ እውነቴን ነው የምልሽ። ካለበለዚያ አስገባኝ ላይ ጊዜ እንደ ምን ሆነ ነው እንዴ? አንቺ እኮ ትረሽኛለሽ። አንቺ ቀይ ሽብር ነሽ። ፓስተር እኮ ስለሆንኩ መንፈስ ነው እኮ የሚያስወጣት። አስበይ አንቺ ዳኛ መሆን ያለባት ብቻ ዳኛ፣ በቃ ዳኛ ጓልስ እንትን በይልኝ። እኔና ጌች ብቻ እናናጋታለን። ለምንድን ነው የምትቀኑት? በአይቧ የሚያስቀና ምን ነገር አለ? እኛ ሳናውቀው እኮ ቀንተን ሊሆን ይችላል። ምን የሚያስቀና ነገር አለ? በጣም ነው የምትቀኑት። በጣም እንዴት? አንተ ምን አድጋለሁ ለህዝብ አንድ ጥሩ ስራ ምንድን ነው? እኔን ተይኝ። የሚያስቀና ስለ ሀቢባ እስኪ ንገሪኝ። እኔ አሁን እኔ ልቀናባት የምችለው በቂ ኮንፊደንስ አለት። በጣም ምርጥ ሴት ነች። እሺ ማለት እንዴት? ተንተኝልኝ፣ ምርጥነቷን ንገሪኝ። ለምሳሌ የተቸገሩ ትረዳለች። እንደ እናንተ አይነት ሰዎች አትሰማም። አንደኛ፣ ሁለተኛ ደረጃ
እኔ እንደ አይነት ሰው አትሰማም። ለምን ነው ታዲያ ሁሌ መልስ የምትሰጥልኝ? በጣም ስታለቅስ እኮ ነው የምትለው ነው የሆነ ነገር ስሰራ። እኔ እኮ ሀቢባን በጣም ነው የምወዳት እህቴ። በአደባባይ ያው መጠጥ እየጠጣሽ ይህን ያልከውን ማለት ነው አንተ ራስህ ተግብረው መጀመሪያ እያንዳንዱ ነገር ቡና ብቻ ነው። ሀይባይ ሰው ገንዘብ ትበላለች፣ መረጃ አምጣት። ሀይባይ ሰው ገንዘብ ትበላለች። አዎ ራሷ ኦኬ፣ መረጃ አምጣ። በኋላ እሷ ለምሳሌ እድሜ ልክ ታስራ ገመድ እዛ አረብ ሀገር ላይ ተንጠልጥሎ ስትሰቀል ብታይ ቢፈረድባት ደስ ይልሻል? እኛ እኮ ከዛ ነው እየታገድናት ያለ ነው። ገብቶሻል አለ አሁን አንቺ አላወቅሽም እንጂ ሀቢባውን በቃ በጣም ከባድ ምን አድርጋ እንደዛ የሚያደርጋት በጣም ጥሩ ኪዩት በቃ እየሻለላ። አሁን አንቺ ተረጋግተሻል። አንደኛ ላይሰንስ የላትም፣ ሁለተኛ የሙስሊምን ሃይማኖት ታንቋሽሻለች፣ ሶስተኛ የብዙ ሰው ገንዘብ ምን አድርጋ የሙስሊምን ሃይማኖት ጥሩ ታጫውታለች። በጣም አሪፍ ነው። በጣም ጋይዝ የሚሰደቡ እየመሰላቸው ገብተው የሚሳደቡ ነው እንጂ በጣም የሀቢባ ተከታዮች ጨዋዎች ናቸው፣ የዋዎች ናቸው፣ ጨዋዎች ናቸው። ግን የሚሰደቡ ስለሚመስላቸው ራሳቸውን ዲፌንድ አድርገው ይወጣሉ። ከሌላ ቦታ ይሰድቧቸዋል እናቶቻቸው። ማንም አይሰድበንም። አንተ ጋር ገብተው ሴቶቹ ማለት ነው ሴቱ ነው ላይክ ስለ ሴት ሲያወሩ በጣም ስለሚያናድዱ ነው የምንሰርባቸው። በጣም ነው የሚያናድድ። ሀይባ እንደዚህ ለብሳ ዋይ አላህ የስራውን የሚሰጣት አላህ ነው። ሌሎቹ ተሸፍነው ከእሷ የበለጠ ስራ ሊሰሩ ይችላሉ። ወንዘል አይደል? ስለተሸፈኑ ብቻ አይደለም ጥሩ ስራ የሚሰሩት። ትክክል። አሁን የተሸፈነ አንድ ጥያቄ ልጠይቅሽ እህቴ። ኦኬ ሀቢባ መልካም ስራ ትሰራለች፣ ነው ሰዎችን ትረዳለች። እርዳታ ማለት መልካምነት ማለት ደግነት ማለት ከራስ አይጀምርም ወይ? እሷ ለድፍን ለ14 ዓመት እኮ ቤተሰቦቿን ክዳለች። አባቷ ላይክ አውት ኦፍ ፋሚሊ አድርጓታል። ይሄን ነገር እንዴት ታይዋለሽ? እሷ ቤተሰቧን አባቷ አዳምጪ። እኔ እኮ ጉራጌ ነኝ አውቃታለሁ። ለድፍን 14 ዓመት ከቤተሰቦቿ ኢግኖር አድርጋ የማታውቀውን ኢትዮጵያ ይረዳለው ማለት ቢዝነስ ነው የእውነት ወይስ ኢትዮጵያዊነትና ትክክለኛ ህሊና ይዟት ነው ሰውን የምትረዳው? እስኪ መልሽልኝ። አንቺ በምናነሽ ቤተሰቦቿን አለመርዳቷና በመርዳቷ የተነገረው ነገር እውነት ከሆነ ሀቢባ ጥፋተኛ እውነት ከሆነ አንድ ሰው ፋሚሊውን የማይረዳው የራሱ ነገር ነው። አይመለከትንም። ሻወር እርዳታ የሚጀምረው ከራስ ነው። አንድ ሰው ቤተሰቡንና የራሱን የሆነ ሰው ሳይረዳ ሌላ ኢትዮጵያዊ እርዳታ ስለደጉበት አታውሪ። እዚህ መ ካላደረገች ማለት ነው ተሳስታል ልትል የፈለገችው የላችሁ ጋይስ በማገባት ጉዳይ ስለ አባቷ ስለ እናቷ ስለምናምኗ የምታውቃለች እሷ። ምክንያቱም አይመለከታትም እሷ እንዴ እሷ የምታየውን ነው። አሁን አንቺ ተከተልሻት ሀቢባን የምትወጃት በመልካም ስራዋ በበጎ አድራጎት። ሌላውን ነገር ግን አንቺ ብዙ ጊዜ የሰው ልጅ አንድ ሰው ሲወድ መልካሙ ብቻ ነው የሚታየው አይደል ብዙ ጊዜ እና ደካማ ጎን አላት ብለሽ ታስቢያለሽ ሀቢባ? ወይም ደግሞ ህግ እየጣሰች ነው ብለሽ ታስቢያለሽ? ይኸውልህ ሁሉም ሰው ሙሉ ጎን የለውም። አንዱ ደካማ ጎን ይኖረዋል። ግን ደግሞ አንተ የምታየው የዛኔ ሰው ደካማ ጎኑን አትከተልም፣ ጥሩ ጎኑን ነው የምታየው። መጥፎ ጎኑን አትከተለውም። ትክክል ነው ብለህ የምታስበውን ትከተለዋለህ። እኛ ሚዲያ ላይ ትመጣለች፣ መዳም ቤት የሚሰቃዩ ልጆችን ከአረቦች ታድናለች፣ የሚዳፈሩትን እሱ ነው። ጥሩ ጎና ይኖራታል በድኗ በሃይማኖቷ ምናምን። እሱን አንከተላትም፣ የራሳችንን ነው የምንከተለው። እኔ ሙስሊም ነኝ። አዎ ሙስሊም ነኝ። ሂጃብ ትለብሻለሽ? አዎ ለብሳለሁ። አልሐምዱሊላህ። እሺ ለምን ትለብሻለሽ? ሂጃብ መልበስ አይጨንቅሽም? ማለት ሀቢባ አትለብስም እንዴ? ሀይባን ምን አገባኝ? እኔ ለራሴ ሂጃብ ውበቴ ነው፣ ለብሳለሁ። እሺ በቁርአን ምን ይላል ሂጃብ የሚለብሱና የማይለብሱ ሴቶችን? ለምን እኔ አሁን ሙስሊምን በጣም ነው ሀቢባ በዲኗ ካፊር ናት አይደል? ቢካዝ ክርስቲያን ባላግብታ አይመለከተኝም። በዲን አሁን ሀቢባን ታያትና አንድ ሴት ልጅ ክርስቲያን ካገባች ከዲኗ ወጣለች አይደል? ኦኬ ግን ይሄ የራሷ ጉዳይ። ሀቢባ ራሷ ሀቢባ ናት። እዮዳብ ድምጿን ቀይራ በቪዲዮ ትውጣች።
ቆይቶ ስሚ ኪዩት ከሃይማኖትሽና ከእርዳታ የቱን ነው የምትወጂው? እንዴ ምን አስበክ ነው? እኔ በሃይማኖት አልደራደርም። በጣም ጥሩ። ስለዚህ ሀቢባ ስራ አላት። ቆይ ኪዩት አንዴ ደሞዝ ስራ አላት፣ የመንግስት ስራ አላት ሰርታ ባሏ ደግሞ እኔም በሆን ባሌ ካስተዳደረኝ ስራ አልሰራም ማለት እርዳታ ገንዘብ እየኖረች ነው ማለት ነው። እሺ ምን ችግር አለው ብትረዳስ? ቆይ ብትረዳስ እሷ ችግር እያላት ለምን ትረዳለች? እያጭበረበረች እኮ የምታገኘው። እሺ ምን መረጃ አለሽ? ኦኬ እሱን እንድንጠይቃት ይሁሉ ሰው ተዋይሏል። ስራ ከሌላት ከየት ነው የምታመጣው ገንዘብ? ነገረኝ። ገንዘብ ማንስራ እያሳሰባችሁ ያላችሁ ወይ ኪዩት አንቺ ሃይማኖትሽን ትወጃለሽ ታከብሪያለሽ አይደለ? ሰሚያለሽ አንቺ ቤት እሺ ሃይማኖትሽን የምታከብሪ ከሆነ አንቺ ሃይማኖት ውስጥ ያለ አንድ ግለሰብ ኒቃብ የማያረግ ከሆነ ሂጃብ የማያረግ ከሆነ ቃፊር ከሆነ ቅድሚያ የምትሰጪው ቃፊርን ደግፎ ስራውን መከተል ነው ወይስ መጀመሪያ ቃፊርን ማውገዝ ነው? ይኸውልህ ሁሉም ሰው ካፊርም ሆነ ሙስሊሙ ማለት ነው። ላይክ ሙስሊም ነኝ እኔ ካለበስኩኝ አንተ ልበሽ ምናምን እንደዚህ አረም ነው ምናምን ስላልከኝ አይደለም። አላህ ሲያገራልኝ እና አላህ ለሂጃብ ቦታ ሲመርጠኝ ነው። ኦኬ ስለዚህ እሱ አልተመረጠችም ማለት ነው። ኖ አላህ ሂዳያ ይስጣትና ትልበስ። እሷም እሱ ድኖ አይደለም እኛን የሚያሳስበን፣ ቤተሰቧ ፋሚሊዋ አይደለም እኛ የሚያሳስበን። አንድ ሰው መታ አንድ ግለሰብ ስትበድል ከታየች መረዛም የሁሉ ሰው የሚደግፋት በሙሉ። ስለዚህ አንቺ የሚያሳስብሽ ከሃይማኖቱ ይልቅ የእሷ እርዳታ መስጠትና ያለመስጠት ነው ማለት እኮ የግል ነው ወዳጄ። ኪዩት አንዴ ኪዩት ምትድኙ በዲን ነው ወይንስ በበሰራሹ መልካም ስራ ነው? ይሄን መልሽ። እንዲህ ምንም በድንሽ ምንም አታወዳድሪም። ድንሽ ነው ምን ጥያቄ ነው? ስለዚህ አንቺ ታዲያ በድኑ ማይድን ሰው እርዳታ ስለሚሰራ ለምን ትደግፊያለሽ? በድኑ ስለ እሷ ድን ማለት ነው። ማነው ተጠያቂው? ስራ የመልቂያሙ አላህ የሚጠይቀው ማንን ነው? ራሷ ናት ተጠያቂ። በቃ ታዲያ እና ምን አስጨነቀን? እኛ የምንፈልገው ከሷ የምስነዳው ህዝብ ይታይሻል። የምስነዳው ህዝብ ይታይሻል። መቶ የሰው ህይወት እየበጠበጠች መኖር ስ ሴጣላ ለምሳሌ እናለውኝ እናቱ አላ በሰው ውስጥ አድሮ ነው ሰውን የሚያስተምረው። አንዴ ብጠይቃት እስኪ ብዙ ነገር ጣናለች ብጠይቀሽ ነው ጥሩ እናንተ ምን አገባችሁ ሴት አይደላችሁም ወይ ምናምን ብለሽናል። እና እኛ ምን እናስባለን መሰለሽ ስለ ኢትዮጵያ ወይም ስለ ህዝቦች ያገባናል ብለን እናስባለን። ማለት የሚመለከቱ ነገሮች ላይ ሀሳብ እንሰጣለን። አይ እሱም ላይ አይመለከታችሁም ካልሽን ደግሞ ሀቢባም አይመለከታትም። የሰው ትዳር መስማት፣ ወንጀለኛን ማጋለጥ፣ የታመሙን መርዳትም አይመለከታትም ማለት ነው። ገባሽ ምለሽ? ያም የሌላ ሰው ጉዳይ ስለሆነ ስለዚህ እኛ ደግሞ ምን እናደርጋለን መሰለኝ እኛ ደግሞ ምን እናደርጋለን መሰለሽ ሀቢባን ብቻ ሳይሆን ሁሉንም ነገር እኮ አይደለም እኛ ያየነውን ስህተቶች ነው እየተቸ ነው። ገባሽ? ስለዚህ እሷን ብቻ አይደለም ከዚህም በፊት በቀበሮ ሜዳ ገንዘብ 3800 ህጻናቶች ላይ የተበላ ገንዘብ መማረን ተችተናታል። እነፊት አውራሪን ሁሉንም ያለ አግባብ ገንዘብ ሊሰበስቡ ሰዎችን ተችተናል። ስለዚህ ፍትህ የተጓደለበት ነገር ስናይ ነው ጥያቄ የምናነሳው። ለምሳሌ ይዊ የምትባለዋ ልጅ ሂዱና እሷ ቤት ስላልመጣች ማነሽ ሪከርድ እያደረግሻለች እንትን ላይ እሷ ቤት ስላልመጣች ሂዱና እንትን ሪፖርት አድርጉባት ስትላችሁ ነበር። ከዛ በቀደም ደግሞ ሶሊና የምትባለዋ ልጅ ገብታ ስትነግራት መተተኛ እያለች የልጅን ስም ካጠፋች በኋላ ድጋሚ እሱ ሲመጣ ደግሞ ሌላ ሰው ነው ያለችው። ሳራ ጓደኛዋንም እንደዛው በተሳሳተ መረጃ እንደዛ ስታረጋት ነበር። አሁን በቅርቡ ደግሞ የጉራጌን ህዝብ ያደረገችውን አይተሻል። እንግዲህ ለቅንነትም ለምንም ህዝብን የሚያስቆጣ የህዝቡ ባህል ያልሆነ መረጃ አስተላልፋለች ለብዙ ሰው ማለት ነው። ይቅርታ የምታውቅና ሌሎችን ሰዎች ይቅርታ የምታስባበት ከሆነ እሷ ደግሞ ለይቅርታ ዝግጁ አይደለችም። ይቅርታ ጠይቃ አታውቅም ቦታ ገባሽ? ስለዚህ አረገች። ስለዚህ ይሄ ነገር ስላለ እኛ ጥያቄያችን ይሄ ነው እንጂ አሁን አንቺ በስሜት መተሽ እንዳልሽው አይደለም። የዛሬውን ጥያቄ ሁሌ እኮ ስለምትሉ ነው። ቆይ ሁሌ ስላለን አይደለም ውዴ። ብዙ ጊዜ ስሜታዊነት ይታይባታል። አንድ ሰው መረጃ ሰምታ እንዴ ቆይ
ስንስተካከለም ያውልሽ ለምን መሰላችሁ ክዊት እንትን ብላችሁ በስሜት እዛ እየተሰደብኩ ነው እንዲህ እየተባለ ነው ተብሎ ስለሚነገራችሁ በስሜት ነው። እሷ እንደናንተ አይደለችም። ወላሂ አሁንም እኛ እነዚህ ሴቶች ቀንተውባት ነው እኔንም